ለዘመናት የኢትዮጵያ ምሁርነት ትርጉሙ በምቾት ወንበር ላይ ተቀምጦ ችግርን መተንተን፣ በቢሮ ግድግዳዎች ውስጥ ሆኖ የህዝብን መከራ በንድፈ ሐሳብ ብቻ መቆዝቆዝ ሆኖ ቆይቷል። ይህ የግሪክ ፈላስፋ አይነት አካሄድ ለገበሬውም ሆነ ለከተሜው የሚጨበጥ ፋይዳ ሳይኖረው ይልቁንም የልዩነትና የጎሳ መርዝን በመርጨት ሀገርን በታሪክ ቁስል ውስጥ ሲያመረቅዝ ኖሯል። ነገር ግን አሁን አቢቹ ይህንን አዙሪት በመስበር ምሁሩን ወደ ተግባር ሜዳ ጠርቶታል። ለሀገሬ ምን አደረኩላት እንጂ ሀገሬ ምን አደረገችልኝ ብለህ አትጠይቅ ያሉትን ሁሉን ምሁር መጠየቁን እርግጠኛ አይደለም። በኬኔዲ ላይብረሪ ማለፍና መገልገል ብቻውን በቂ አይደለም። የዚያ ስያሜ ባለቤት የሆነ ሰው ያለውን እሳቤ መጋራት ያስፈልጋል። ብዙዎቻችን ምን ተደረገልን ባዮች ስለሆን ማድረግ የሚገባንን ሳናደርግ ዘመን ያልፋል። ይህ ጥሪ ሀገሬ ምን አደረገችልኝ ከሚል የጥገኝነትና የቅሬታ ጥያቄ ወጥቶ እኔ ለሀገሬ ምን አደረኩላት ወደሚል የባለቤትነት ስሜት መሸጋገር ነው። ብዙዎቻችን ለዘመናት ምን ተደረገልን፣ ለምን አልተሰጠንም በሚሉ ሰበቦች ውስጥ ተውጠን እኛ ልናበረክት የሚገባንን ታሪካዊ አሻራ ሳናስቀምጥና ድርሻችንን ሳንወጣ ዘመኑ በከንቱ ሲያልፍብን ቆይቷል። ዛሬ ግን ያ ጊዜ አብቅቷል። ምሁሩ ከንድፈ ሐሳብ ተላቆ እውቀቱን ይዞ ወደ ስንዴ እርሻው፣ ወደ ቴክኖሎጂ ፈጠራውና ወደ ዲፕሎማሲው ጠረጴዛ እንዲመጣ ተደርጓል። ምሁራንን ከመተቸትና ከመነታረክ አውጥቶ የብልጽግና አርክቴክት እንዲሆኑ ማድረግ የትውልድን አቅጣጫ የሚቀይር ስራ ነው። እውነት ለመናገር ትላንት በቃላት ብቻ ይኖር የነበረው ምሁር ዛሬ በተግባር ውጤት የሚያሳይ የሀገር ባለውለታ ማድረግ መቻል የዚህ ዘመን ትልቁ የታሪክ ድል ነው።